ሰዎች ተጋብተው ይትባረክ እንደ አብርሃም ሲባል እንደ አብርሃም ይሰቃዩ ማለትም ጭምር ነው። አንዳንድ ጊዜ ለምሳሌ ሰው ይመነኩሳል። መንኩሶ ግን በቃ ቶሎ እኔ እንደራሴ እግዚአብሔር ቶሎ ጸጋውን ቢሰጠኝ ደስታውን አችየው ነው ኃጢአቴን ሁሉ እርግፍ አድርጎ ቢጥልልኝ ደስታውን ችየው ነው በቃ ይሄ ያጋንንትን ተንኮል ሁሉ እርግፍ አድርጎ በቃ እንደው ብርሃን ቢያሳይ እናቴ ደስታዬ ነበር። ግን የለም ማለት ነው። ኩራታችን አያስቀምጥም ነው። ኩራታችን ስለማያስቀምጥ ተራራዋን ያስወጣል። ስለዚህ መመንኮስ ተራራለሁ፣ ማግባትም ተራራለሁ። ዝም ብሎ አይደለም። እንደ ጮኝነት ጊዜውና እንደ ሰርጉ ቀን አይደለም። የጮኝነት ጊዜ ምንም መጣላት የለ ምን የለ፣ በየደቂቃው ኤክስኪውዝ ሚ መባባል ነው። ምንም ጠብ የለ፣ ምንም ነገር የሚያጣላ ነገር የለ። ምን ችግር አለ? ሲተጫጩ በስመ አብ የተጋባችሁ ዕለት ዓለም ቅልጥ ነው በቃ። ሙሽራይቱን ሳር እንዳይነካት ሳር የሚለቅሟሉ ሳር የሚያደርጉ ሙሽራው በአይነ ጥቅሻ ነው ሚዜዎችን የሚያዛቸው ማለት ነው። ካለ ብቻ ሰው ይመጣል። ምንድን ነው ይላል። ወደ ቀኝ ሲዞር በቀኝ ያሉት ምንድን ነው እንደዛ ነው የሚሉት። ስታገባ ግን ያ ሁሉ ሚዜ የለም። እቤት ስትገባ ያ ሚዜ የለ፣ ሰርጉ የለ፣ ድግሱ የለ፣ አጃቢ የለ። ለመከራው ጊዜ አጃቢ የለም። ለልጅ ማሳደጉ አጃቢ የለም። ለማጣቱ፣ ለማግኘቱ፣ ለመጨቃጨቁ ጊዜ አጃቢ የለም። ብቻን የሚቆምበት ነው። ተራራዎች አሉ። ያንን ተራራ ሲወጡት ነው ደስታ። አብርሃም ከሳራ ጋር ማት ተራራ ነው የወጣው። ማት ተራራ በሰራተኛ ተጣልታ ራሷ እናታችን ሳራ ደጊቱ ግን በመጽሐፍ ቅዱስ የጥበብ ምሳሌ ተብሎ የተነገረለት ብጥብጥ አድርጋ ነበር። አንድ ጊዜ እግዚአብሔር ይቅር ይበለኝ እንጂ ማለት የበጠበጠችው ደርሳ ሂድ ከገረድ ውለድ አለች። ያላሰበውን ሰውዬ እንደገና ደግሞ ከወለደ በኋላ የእኔ የእመቤቲቱ ልጅ ከገረድ ልጅ ጋር አይጫወትም አስወጣ። ችግር እግዚአብሔር እንዲሁ ምን ላድርግ አለ። ወደ እግዚአብሔር ዞሮ ግድ የለም ሚስትህን ሰማ። ለአጋርም ደግሞ እኔ ርስት እሰጣለሁ አለ እግዚአብሔር። ስለዚህ አብርሃምና ሳራ አሁን ሰዎች ተጋብተው ይትባረክ እንደ